የተከበራችሁ ወንድሞችና እህቶች ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። የሰው ልጅ ሊድንበት የተላከ ከክርስቶስ ሌላ አዳኝ የለም። እውነትን እነግራችኋለን። ዛሬ ማለዳ ይህ መልእክት ለእናንተ ነው። ወዳጆቼ በዚህ በእንግድነት ምድር እያላችሁ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ዘመን ወደ ፍጻሜ እየቸኮለ ነው። የሕይወታችሁ ፍጻሜ ክርስቶስ ይሁን። ወዳጆቼ እናንተ በክቡር የእግዚአብሔር አምሳል የተፈጠራችሁት ዘላለም ልትኖሩ ነው። ክርስቶስ ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። በጌታ በኢየሱስ ስታምኑ የዘላለም ሕይወት ይሆንላችኋል። ወዳጆቼ ሰው በጌታ በኢየሱስ ሲያምን ከጨለማ ግዛት ወደ ብርሃን ይሻገራል። ሕይወት ያለ ክርስቶስ ድቅድቅ ጨለማ ናት። ወዳጆቼ የዚህ ዓለም ገዢ ዲያብሎስ የሰው ልጆች ሕይወት እንዳያዩ ዓይኖቻቸው ጋርዶታል። ዛሬ በጌታ በኢየሱስ ስታምኑ የዓይን ብርሃን ይሆንላችኋል። የልቦና ዓይናችሁ ይበራል። ያኔ የዘላለም ሕይወት እንዳላችሁ እርግጠኞች ትሆናላችሁ። ወዳጆቼ መንፈስ ቅዱስ በልባችሁ ያድራል። ያኔ የቅዱስ የእግዚአብሔር ሕዝቦች ትሆናላችሁ። ከዲያብሎስ ግዛት ውጡ፣ ወደ እግዚአብሔር መንግሥት ተጨመሩ። የእግዚአብሔር አዳራሽ ለሁላችንም በቂ ነው። የተከበራችሁ ወዳጆች ሰው የተፈጠረው ዘላለም ሊኖር ነው። ግን ዘላለም እንዳይኖር ከአዳም የወረሰው የውርስ ኃጢአት ይከለክለዋል። ይህ የውርስ ኃጢአት ይቅርታ የሚያገኘው በጌታ በኢየሱስ ስታምኑ ነው። ያለ ክርስቶስ የኃጢአት ይቅርታ የለም። ወዳጆቼ እግዚአብሔር ይወዳችኋል። ክርስቶስ የፍቅር አምላክ ነው። ወዳጆቼ ክርስቶስ እንደኛ ክፉ አይደለም። ወዳጆቼ ክርስቶስ የዋህ ነው። ክርስቶስ ፍቅር ነው። ክርስቶስ አዳኝ ነው። ክርስቶስ የሞተው ለእኛ ለኃጢአተኞች ነው። ኃጢአታችሁ በጌታ በኢየሱስ ደም ይታጠብ ዘንድ ዛሬ ንስሐ ግቡ። ወደ እግዚአብሔር ፊታችሁን አቅኑ። የዚህ ዓለም ገዢ ዲያብሎስ ብቻው ነው ወደ ገሃነም መግባት ያለበት። ገሃነም የተፈጠረው ለሰው ልጅ አይደለም። ገሃነም የተፈጠረው ለሰይጣንና ለመላእክቱ ነው። የሰው ልጅ ግን ክርስቶስ በማመን የዘላለም ሕይወት እንዲወርስ ነው የተፈጠረው። እናንተ በእግዚአብሔር የተወደዳችሁ ክቡር ፍጥረቶች ናችሁ። እግዚአብሔር ይወዳችኋል። ወዳጆቼ የእግዚአብሔር አዳራሽ ለእናንተ ነው። ከዲያብሎስ ግዛት ውጡ፣ ወደ እግዚአብሔር መንግሥት ተመለሱ። ክርስቶስ ብቸኛ የሕይወት ጎዳና ነው። ክርስቶስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። ጌታ ኢየሱስ ክርስቶስ እንዲህ ብለዋል በመጽሐፍ ቅዱሳችን፣ የሚያምንብኝ ቢሞት እንኳ ይነሳል ብለዋል። ከዚህ ሕይወት ባሻገር ወዳጆቼ ሥጋችን ሲያንቀላፋ ሌላ ትንሣኤ አለ። ዳግም ላትሞቱ በክርስቶስ ላመናችሁ ትንሣኤ አለ። ወዳጆቼ ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል። ዘላለማዊ ጥፋት አያገኘውም። ስለዚህ ወደ ዘላለም መንግሥት እንድትጨመሩ ዛሬ ጥሪ እናደርጋለን።